ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ የተወደዳችሁ የካሊድ አፕ ዩቲዩብ ቻናል ሰዎች እንግዲህ የኢሞ ጊፍት እንዴት እንደሚሰበሰብና እንዴት እንደሚሰጣጥ እዚህ በፊትም የሰራሁት ቪዲዮ አለ። ዛሬ ፍሪ ጊፍት እንዴት እንደምታገኙ ያኔ ዳይመንድ እንዴት እንደምትገዙ አሳያችኋለሁ ማለት ነው። ቀጥታ ወደ ኢሞ ገብቼ ላሳያችሁ። ኢሞ ላይ እንደገባችሁት ቀጥታ ከላይ ፕሮፋይላችሁ ትጫናላችሁ። ከዛ በዚህ መልኩ ይመጣላችኋል። በቀይ ያከበብኩበትን ይሄንን አንድ ጊዜ ትመታላችሁ ማለት ነው። እንደዚህ ሲመጣላችሁ ከዛ እኔ አሁን 94 አለኝ ዳይመንድ ማለት ነው 0.94 አሁን ከዚህ ለመጨመር ምንድነው ማረገው ከዚህ ፍሪ በቀይ ያከበብኩበት ይታያችኋል እዚህ ጋር ፍሪ የሚለው ይሄንን አንድ ጊዜ መታ አረጋለሁኝ። ከዛ እንደዚህ ያመጣልኛል። እዚህ ጋር እንደምታዩት እንግዲህ 3 አማራጭ አለ ማስታወቂያ በማየትም እንደገና ደግሞ ይሄ ጎ የሚለውን አንድ ጊዜ መታ አድርጌ ላሳያችሁ። እንደዚህ አሽከረክርና ከዛ በዚህ መልኩ ማስታወቂያ ያመጣል። ማስታወቂያ አንዳንዱ አጠር ይላል፣ አንዳንዱ ረዘም ይላል። እንግዲህ በዚህ መልኩ እንዳመጣላችሁት ማስታወቂያው እስከሚያልቅ ድረስ ምንም አትነኩትም። ከዛ ኤክስ የሚለውን ትመታላችሁ። እንደዚህ ያመጣላችኋል። አሁን አንዲት እንተሰጠኝ ማለት ነው። አያችሁት? በፊት መጀመሪያ ስንት ነበረ? 94 ነበረ ከላይ ታያችኋል። አሁን 95 ሆነ ማለት ነው። አሁንም ድጋሜ ጎ ብለው እንደዚህ ማስታወቂያ አይታችሁ ስታበቁ ቀጥታ በዚህ መልኩ ያመጣላችኋል። አሁንም አንድ ጨመረ ማለት ነው። በዛ አድርጋችሁ ደግሞ ለመጠቀምና እዚህ ጋር አሁን 2 2 4 ይሰጠኛል። እዚህ የሄተኛውን የሁለተኛውን በመታው ማለት ነው። አያችሁት? ከአራቱ አንድ ሰጠኝ ማለት ነው። አሁንም ድጋሜ እንደዚህ አድርጌ ማስታወቂያ ለማየት ሞክራለሁ። እንደዚህ አድርጋችሁ መሰብሰብ ትችላላችሁ። እኔ አሁን እንግዲህ 0 ነጥብ እዚህ ጋር እንደምታዩት 0.94 የነበረውን 1 ነጥብ ከ2 ሆነልኝ ማለት ነው። በዚህ መልኩ መሰብሰብ ትችላላችሁ። ሁለተኛ ደግሞ በካርድ ለመግዛት እዚህ ጋር ሪቻርጅ የሚለውን አንድ ጊዜ መታ ታደርጋላችሁ። ሪቻርጅ የሚለውን ስትመቱ በዚህ መልኩ ያመጣላችኋል። እዚህ ጋር እንግዲህ 10 ኮይን ለመግዛት 1 ብር ከ29 ሳንቲም ይወስዳል። 42 እንደዚህ 42 ኮይን ለመግዛት ደግሞ ዳይመንድ ለመግዛት 4 ብር ከ80 እያለ እንደዚህ እንደምታዩት በዝርዝር አስቀምጦታል። ከዛ ሲጠራቀምላችሁ ብሩን ለማውጣት ደግሞ ምንድነው የምታደርጉት? እዚህ ጋር በቀይ ያከበብኩበት ጎግል ዋሌት የሚለው አለ አይደል? ይሄንን አንድ ጊዜ መታችሁ ዋሌታችሁ ጋር ታገናኙታላችሁ። ከዛ ታስገባላችሁ ማለት ነው። ብራችሁን ታወጣላችሁ። ለሰው መላክ ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ አለ ከታች እሱን አይታችሁ ማስገባት ትችላላችሁ። እንደገና ደግሞ የተለያዩ እዚህ ጋርም አሉ እነሱን እየገባችሁ በእነሱ መሰረት ኮይናችሁን መሰብሰብ ትችላላችሁ ማለት ነው። በጣም ቀላል ስቴፕ ነው። ካልገባችሁ ኮሜንት ላይ አስተያየት ጻፉልኝ። ሌላ ማሳባስ ጥያቄ ካላችሁ ኮምቱልኝ። መልካም